بسم الله الرحمن الرحيم أعوذ بالله من الشيطان الرجيم ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبي الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله ونكون بواسطة الفيديو اللي معنا مثال لبوغي كاريسون قبل شوالي. ያው እንግዲህ አቋማችን ያውቃል ግልጽ ነው ማለት ነው። የሙያው ያለስ ትምህርት እንጋብዛለን ለእናንተ ማለት ነው። መጀመሪያው የውይይት ማለት ነው። ያው ምርጫውን ለአንተ ነው። አንደኛው ምርጫ ምንድን ነው? ኢየሱስ አምላክ ነው ወይም አይደለም። ሁለተኛው ምርጫ የሚሰጠው ደግሞ ኢየሱስ የእግዚአብሔር ልጅ ነው ወይም አይደለም። ሶስተኛ ነጥብ ኢየሱስ ነብይ ነው አይደለም። አራተኛ ነጥብ ኢየሱስ ተሰቅሏል ወይም አልተሰቀለም። አምስተኛ ነጥብ መጽሐፍ ቅዱስና ቁርአን የማን ቃል ናቸው? ስድስተኛ ነጥብ በኢየሱስ መዳን ይቻላል። ከዚህ አንጻር ስድስተኛ ነጥብ አይደው ስለነብዩ መሐመድ ላይ ይችላል በመጽሐፍ ቅዱስና በቁርአን ምርጫው እናንተ እንደሆነ ማለት ነው። በምትፈልገው ምርጫ አንድ ልትመርጥና በሰዓት ማለት ነው ታገራለህ ማለት ነው። ማለት የመጀመሪያው ጥያቄ ጠቅለል ባለ መልኩ ማለት ነው ኢየሱስ ማን ነው ማለት የኢየሱስ ትክክለኛ ማንነት ያን የጠየቀ ማለት ነው። በዚህ ጉዳይ ላይ ያው ሰዓት ተሰጥተናል እናገራለን። እኛም ደግሞ ከዛው ለህዝቡ መማማር ማለት ነው። ከዛ በኋላ ጥያቄና መልስ ደግሞ እናደርጋለን። ከዛ በኋላ ማለት ነው እና ያው ምርጫውን እንሰጣለን። ከዛም ያው ተጨማሪ ምርጫ እንደተሰጠነ መጽሐፍ ቅዱስና ቁርአን የማን ቃል ናቸው? እንዲሁም ደግሞ ምንድን ያልነው በኢየሱስ መዳን ይቻላል ወይ? ኢየሱስ እውን ተሰቅሏል ወይ? ያው ምርጫውን ለአንተ ተውና ደስ ባለ ድረስ መወያየት ይቻላል። ኢየሱስ ክርስቶስ አምላክ ነው። ከየትም አላመጣውም። ከዚህ ከእግዚአብሔር ከእውነት ቃል ነው የምናገረው። ኦኬ ርዕሱ እስልምናውን አትሰጥም። አንድ ነገር ግን ማወቅ ፈልጋለሁ። እዚህ ያለ ወንድሞቼ የእምነት ጥያቄ ነው። በቁርአን ላይ ተቃውሞ የለኝም፣ በነብዩ መሐመድ ላይ ተቃውሞ የለኝም። እኔ ዓላማዬ ይህ የእውነት የእግዚአብሔር ቃል ነው በሚል ነው። ምናልባት ተቃውሞ መስሏችሁ የውስጥ ስሜታችሁ እንዳይነሳሳ በጌታ ስም እለምናችኋለሁ። ሩት ብሎ ያው እኛም እንለምናችኋለን። ማንም ሰው ማለት እናንተ ሁላችሁም በዚህ ላይ አዳማጮች ናችሁ ማለት ነው። ወንድማችን የሚያውቀውን ያስተምረናል፣ እኛም ደግሞ እንደምንለቆናል። እናንተ የምትጠብቁት ከእኛ ትምህርት መውሰድ ብቻ ነው። በዚህ ያለ ወንድማችን ያው
እንግዲህ ያው የትኛው ነበር ታምባኝ ታኩ ባለ ማንቃላሽ የሚለውን ዩኤስ ኢየሱስ ማለት ነው ብዬና ሰዓት ሰጠን በሰዓት እናገር ማለት ነው። መጀመሪያ ለናገር የሚፈልገው ኢየሱስ ክርስቶስ አምላክ በቃ በዚህ ዙሪያ ላይ 15 ደቂቃ ይሰጠንና እናገራለን ማለት ነው። በጣም ያው በኢየሱስ አምላክነት ነው ማለት ነው ለማናገር የሚፈልገው ማለት ነው። ማሽን ያው እንዲያውም ወራኔ ይመራል ለመናገር የምፈልገው ማን ነው ኢየሱስ ክርስቶስ? ለምንድን ነው የተወለደው? እውን አምላክ ነው? በምድር ላይ ለምን ተመላለሰ? ለምንስ ተሰቃየ? ለምንስ ተሰቀለ? ለምንስ ሞተ? ለምንስ ተነሳ? የሚለውን ነገር ለማስረዳት ነው። አሁን እዚህ ላይ አንድ ርዕስ እንመጣሉ ለምንመጣ በደንብ እንዝላለን። ለምሳሌ አምላክነቱን ከያዝን በዛ ዙሪያ ላይ ማተንተን አለብን። አምላክነት ሳይደርስ ወደ ስቅለት ከገባ አንዱ ገንዘ ይቀራል ማለት ነው። ያ ነገር እንዳይሆን አንድ ልስ እንመጣ ያን ሳብጀክት ከጨረስን በኋላ ወደ ሌላ እንገባለን። ግን ቅደም ተከተሉ ነው ማስረዳት የሚችል ኢየሱስ ክርስቶስ አሁን አምላክ ነው ለሚለው ጥያቄ ነው። በቃ ስለዚህ ኢየሱስ ክርስቶስ በሰዓት ሰጠነ አንተ በሌላ ነገር ወንድማች ሊያስቆራው ይመራል ማለት ነው። እዚህ ጋር ማለት ያው እሱ በሚሰጠው ሰዓት ላይ ስለ ኢየሱስ ማንነት በተሰጠው ሰዓት ላይ በሚበቃው መጠን ማለት ነው የሚመስለውን ትምህርት ያቀርብ ከማስረጃ ጋር እየጠቀሰ ማለት ነው። እንደዚህም ደግሞ ወንድማችን ሲራጅ ደግሞ በሚሰጠው ሰዓት ላይ በኢየሱስ ዙሪያ በአምላክነቱም በስቅላቱም በመሞቱ በመነሳቱ ዙሪያ እሱ አጠቃሚ ማቅረብ የፈለገው ሁሉም የሚዳሰው 15 ደቂቃው ሰዓቱ በተሰጠው ሰዓት መጠን ማለት ነው። ከዛ ደግሞ ያው አንተ ደግሞ ሰዓት ሲሰጥ በተሰጠ ሰዓት ደግሞ ለአንተ በሚመስል መንገድ ታቀርባለህ። እንደዛ ቢሆን ይሻላል። ከዛ በኋላ ያው 15 ደቂቃው ሲያልቅ ወደ ጥያቄና መልስ እንገባለን ማለት ነው። የሚጀምረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 59 ነው የሚጀምረው። ትርጉም ነው ያለኛው ይሄ የማለት ፕሮግራሙን ጀምሯል። ሁላችሁም አድላዊ ቢሆን ሰዓት በእጃችሁ ስላለ ሰዓት መያዝ ትችላላችሁ። እኔ ያው ሰዓቱን ስታርት አድርጋለሁ። 15 ደቂቃ ሰጥተነዋል ማለት ነው። ምን ይላል? በደንብ አስተውሉ። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 9 ጀምሮ አነበዋለሁ። ስለዚህ ፍርድ ከእኛ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥር ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትሩም ጊዜ በድንግዝግዝታ እንዳለው ሰው ተሰናከልን። እንደ ዙፋን በጨለማ ስፍራ ነው። ሁላችንም እንደ ድቦች እንጮኻለን፣ እንደ ርግብም እንለቀቃለን። ፍርድ በተስፋ እንጠባበቅ ነበር፣ እርሱም የለም። አሁን ነጥብ መዳንም ከእኛ ዘንድ ርቋል፣ ዓመፃችንም በአንተ ፊት በዝቷልና ኃጢአታችንም መስጎብናል። ዓመፃችንም ከእኛ ጋር ነውና በደላችንም እኛ እናውቃለን። አምፀናል፣ ሐሰትን ተናግረናል፣ አምላካችን ከመከተል ተመልሰናል። ግፍና ዓመፅን ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል።